በኋላው ጌትነት ሞተች ባለክ በሶስተኛ ቀን ጥር 10 ጌትነት ሞተች ብሎክ ጥር 13 ይሄ ልጅ መጥቶ ላንተ አልሞተች ቁጥርህን በሰው አፈላልጎ መጥቶ ባለቤትክ እኮ አልሞተችም ላለክ ሰው አስክሪኗን ማለት አልሞተችም ብሎ እንደገና ለምን ስለ አስክሪን ታወራለህ? እንደገና ደግሞ ሳምንት ታጠብቀው ማለት ነው። እንደገና እኔ እንዴት ታውቆስ እንደሆነ አላውቅም። እኔ ሌላ ልጅ እንደሆነች ሳምንት ይሆናታል ምናምን እያለ እርግጠኛ መጨረሻ ሰዓት ንገረኝ ስለው ደግሞ እንደገና ሌላ እንትን አለ ቀኑ ማለት ነው። አዎ ሸሸ ከተክላይ ጋር ካገናኘከው በኋላ ስልክ በኋላ ከልክ በኋላ አፈገፈገ ሐሳቡን ወደ መቀየር ወደ ማመንታት ሄደ። እሱም እንደተክላይ ሞታለች ማለት ጀመረ። ሞታለች ታይሆን እሱ ወደ ኋላው ሌላ ልጅ ትሆናለች ነው ያለው። ግን እዛ ቦታውን ስለሚያውቀው በቃ ላስከኝ ተባበረኝ። በቃ ያየኋት ልጅ ሌላ በቃ እኔ ተሳስቼ ይሆናል ያየኋት ልጅ ሌላ ትሆናለች አለ። ኦኬ ገባኝ። አሁን ተረዳው። እሺ ከዛ በኋላ አንተ ውስጥ ጥርጣሬ አላደረም አለች የሚል ይሄ ልጅ በሶስተኛው ቀን ገና መጥቶ እንደዛ በማለቱ ጥርጣሬ አላደረብህም? ላይክ ምን አደረገ? ያማድሯል እንደገና ከሶስት አራት ጊዜ ሌላ ሰውም እንደዚህ ያኔ ያክስቷ ልጅም አለች ከኢትዮጵያ ራሱ ድንበር ያሉ ሰዎችን እያጠያየቁ እንዲቀርጹላቸው ሲሉ እኛ መኖር እንፈልጋለን ነው የሚሉት ማለት ነው። ኦኬ ሶ ምን አደረክ? እንደዚህ ሚዲያ ላይ እስኪወጣ ድረስ 2 ወር ከ7 ቀን ነው አይደለ? ሳያይዞት ወደ ሚዲያ የወጣው በሞተች በተባለ በ2 ወር ከ7 ቀን ነው። እስከዛን ድረስ አንተ ምን እያረክ ነበረ? ምን ማለት ቤተሰብም አለ እኛ አርፈንም አልተ ቤተሰብ ሁላ እኮ አለ ሲጀምር በብርም እንደዚህ ሰው ሃራንዴ ሃራሚ ጋናች ይላሉ እነሱ ማለት ነው። እዛው በእነሱ ሀገር እንደዚህ በውስጥ እያጠያየክ ነበር አንተ ከተለያዩ ሰዎች? በውስጥማ እንዲያው ብዙ ልፋት አለ። አሁን እኮ ነው ሚዲያ ላይ እየወጣው እኮ። ከዛ በፊት እኮ ብዙ ችግር አለ። አቡዬ ምናልባት ከስር የሚጻፍ አንድ ኮሜንት እያየው ነውና ዋትስአፕሽን ቼክ አድርጊ እስቲ ቪዲዮ ልክልሻለሁ የሚላል እና ትንሽ ለየት ስለነበር ደግሞሻለሁ። እሺ ጥያቄ እንጠይቃለን። ተራ እየጠበቅን ስለሆነ ተረጋጉ። አንዱ እሺ ጋይስ እንጠይቃለን። ኮመንት ደግሞ ስለሚደራረም ማንበብ አንችልም። ለዛ ነው። ኦኬ ሳውዲ ልክ የነበረ ሳውዲ ለሚኖር ሰው ቁጥሩን ብትሰጭኝ እኔ ቼክ ማስደረግ በማን ስም እንደወጣ ቼክ አስደርጌ መንገር እችላለሁ ያለች ልጅ ነበረች። ቁጥሩን ልኬላት ቼክ አስደርጋ አረብኛ ስለምታነቢ ስሙን አንቢው ላይ ነው። አብዱልሃዲ አሳሚ አብዱልሃዲ በሚባል ሰው ስም ነው የወጣው። በሰው ስም የወጣ ሴም ካርድ ነው ከበቃ ላይ የተገዛ አይደለም ነው እሷ የምትለኝ። ይህንን ነው እንግዲህ ይሄ ዋትስአፕሽን የተባለ አይደለም ሀቡ ትናንት ሀና ጋር ነበርኩ በዋትስአፕ ልክልሻለሁ ይላል ማና በጣም ተለጋጋሚ ትጻፍ ቆይ ትናንትናው ልጅ እንዳይሆን ቆይ አንድ አረንጓዴ ፕሮፋይል ቆይ ልፈልገው ስልኬን ከአንድሪስ ስልኩን ወስጄ ቮይስ አውርቼው ነበረ። ሀቢባ አሁን ችግሩ እኮ የሚያባዙት ናቸው። ኧረ በፈጣሪ ትንሽ ስቴፕ እየተጓዝን ነው። ሀቢባ አቤት አንድ ጊዜ በፈጠረሽ እንደው 40 ምናምን ሺህ ህዝብ አለ። እኔ ሰላም ነው ያጣሁት። ተባካችሁ እውነታውን ነገር ለህዝቡ እዚህ ጋር እናንተም ልትናገሩልኝ አልቻላችሁም። ሚኪም አቡፋን ነው የሚሆን ሳሪም ግሩፕ ላይ ያላችሁ ሁላችሁም ታውቃላችሁ ጉዳዩን። እኔ የወንድሟም ጋር አውርቻለሁ። ግን እኔ እንደው ሸታምና እናንተ እንደ ሐቀኛ እንደ እውነተኛ የሆናችሁ እኔ እዚህ ጋር ሰላም እያጣሁ ህዝብ ጋር እየተጣለው ስለሆነ እኔ ቪዲዮ ሰራልሃለሁ ከፈለክ እንድሪስ አንዴ ቆይ በእናትህ ያለው ቪዲዮ እንደዛ ሳይሆን ራሴ ማሳወቅ ፈልጋለሁ። እኛ ይኸውልህ አንተ ስለ ስምክ ነው የምትጨነቀው፣ እኛ ስለ ሰው አዳምጠኝ እንድሪስ፣ አንተ ስለ ስምክ ነው የምትጨነቀው፣ እኛ ደግሞ ስለ ጠፋች ነፍስ ለምን ትደብቃላችሁ? ስለ እሷ ነው የምንጨነቀው። ያንተ ጠፋችሁ ልጅ ከሆነ እንግዲህ አዳምጡኝ። ስለ ስሜ አይደለም እውነታውን ነገር መታወቅ ስላለበት ነው። እናንተ ለምን እንደምትደባብቁት ነገር ለልጅቱ ከሆነ የደበቅነውን አውጣው። እሺ በቃ በትልቁ አድርጊና ቪዲዮ ላብራና እዚህ ጋር እሺ እንነጋገር። በጣም ጥሩ። ይኸው የረባ ነገር አታውጣ። ከፈለጋችሁ ቪዲዮ ላብራ፣ ካልሆነም አብራ ቪዲዮ አብራ በትልቁ አደርጋለሁ። የረባ ነገር ሳይሆን ትክክለኛው እናንተ ላይ እየደበቃችሁ ያላችሁ ትክክለኛውን ያልሆነ ነገር እየተሰየመ ስለሆነ አብራ ቪዲዮ በእናትህ አብራ በትልቁ አደርጋለሁ። እናቴ ትሙት አደርጋለሁ በትልቁ አብራ ቪዲዮ
ጋይስ ትናንትና አብሬ ነበርኩ የምትለው ማናት? ዋና አካውንቷ እዚህ ላይ ማን ነው? እያየው ነው። ግን እናንተ ኮፒ ፔስት እያደረጋችሁ ሁላችሁም እየለቀቃችሁት ነው። ወይ ብላ ናት ወይ ብላ ማርያም የምትለው ናት። ማናት ጋይስ? ሳሪቲ አውቄውልሽ ትንሽ ስንጓዝ ጫፍ ላይ እንደርስ የሚበጠብጥ ሰው አይጠፋም። ዝም በያቸው። ማንም አብሬያት ነበርኩ ገለበሌ ውሸት። አብራት የነበረች ኔትወርክ አግኝታ እዚህ ጋር መጣች። እንደዛ እያመንን ተስፋ እያደረግን እያስገባናቸው ባዶ። አሁን ቆይ እንድሪስ ቪዲዮ ያብራና እኛ የደበቅነውን ሀቅ ያውጣ እንዴ። እንድሪስ ቪዲዮ አብራና አሳያለህ ነገር እንድሪስ ይሰማል ወይስ ሚዩት አድርገህ እያወራህ ከሆነ? ይሰማኛል። እሺ እሺ ቪዲዮ አልበራም እንድሪስ። ስልኬን ላመጣ ነው። እሺ አንተ ስልክን እስክታመጣ እኔ ጥያቄ ልቀጥል ከአበቡ ጋር። ዋትስአፕ እሺ እና የሁላችሁ ዋናው ነገር ባለቤቷ ስትሄድ አንድ ከሻፍ ስልክ ብቻ እንደያዘች። ኦኬ ለምን እኛ ቪዲዮ ላይ ስማርትፎን ይዛ ሀና ስላየን ስማርትፎን ይዛ ነበር ወይ በእጇ የሚለውን ከባለቤቷ በላይ ስለሷ ማንም ሊያቅ ስለማይችል ባለቤቷን ጠይቅ ያለው። ቆይ እሺ ትልቁ ላድርገው። ባለ 10 ሆኖ በትልቁ ማድረግ አይቻልም። አንድ ሰው ማውረድ አለብኝ። ማን ነው በፈቃደኝነት የሚወርድለት? መኩ እኔ ወርጄ ተመልሽ መልሳ። አይ ሳሪቲ ቆይ መኩ ይወርድና ተመልሶ ይገባል። እሺ አሁን አዳምጡኝ። አሁን ቆይ እንዴ ቆይ ላረገህ ነው። አዳምጡኝ አሁን። እሺ ወይ ከላይ በትልቁ አድርጊኝ። ላደርግህ ነው እንድሪስ ላደርግህ ነው በትልቁ። አንዳንድ ጊዜ እውነት የሚናገር ሰው አትወዱም እና ነው እናንተ። ኧረ እንወዳለን ተናገር። በጣም ጥሩ። በመጀመሪያ ይሄንን ታውቁታላችሁ አታውቁትም? ይሄ ልጅ ማን ነው? ወንድሟ ይመስለኛል ባልሳሳት። የምታውቁት ብቻ ወንድሟ አይደለም? ወንድሟ ነው በትክክል። እሺ ይሄ ቁጥር ደግሞ ስክሪንሾት አድርጉት። የማን ነው? የወንድሟ ቁጥር አይደለም? ቆይ አንዴ ሊውሽ ከወንድሟ በላይ ማንም እናንተም ፐብሊክ ላይ አታሳይ ሳይሆን ተማምነን እንድንሄድ ነው። ይሄ ወንድሟ ነው። ከወንድሟ በላይ ማንም ሊቆረቆሩላት የሚችል አካል የለም አይደለ? እሺ እዚህ ጋር ይሄንን ፎቶውት ይሄንን የሃና ፎቶ ነው የተባለ ፎቶ ነው። አሁን ላይ አይደለችም ተብሏል፣ ግን የሃና ተብሎ ነው የመጣው። ይሄን ፎቶውትና ለዚህ ጋር ላኩለት። በመቀጠል አዳምጡ። ይቺ ፎቶ ነው ያነሳሁት፣ ቪዲዮ ነው። ፎቶ ነው ለሸበቃው ብዬ ላኩልህ። ለአሁን እጇን ወደ ላይ አድርጋ በሃና ከታች ባለችው ለአሁን በኩል ያለችው ልጅ ሃና ናት አይደለችም? ይሄን የተላከል እሷ ነች እኮ እንደርስ ይቺ እሷ ነኝ። ምንም ጥርጥር የለውም እኮ ይቺ እሷ ነኝ። ወንድምየው ዛሬ ነግሮኛል። እሷ ናት እያለ ነው። አዳምጡ እኮ ዛሬ ነግሮኛል። ወንድምየው ተመሳስቶበት እኔ ማንም ጋር እኮ ገና ከመምጠቅ ያስገባልክ ነው። እውነት የተሳሳትኩት ወንድምየው ሰው ነው። አዘን ላይ ነበር ተሳሳተ። ግሩፕ ላይ ልግባና እንድሪስ አዎ እኔ አልተሳሳትኩማ፣ መናገር ነበረባችሁ ነው። በቃ አንተ ፐርፌክት ነህ። እኔ አሁን ግሩፕ ላይ ልግባና ደግሞ አንተ ፐርፌክት ነህ፣ አትሳሳትም። ወንድምየው ተሳስቶ ተመሳሰለበትና አዎ አለ። በቃ ተሳስቶ ወንድምየው አዎ አለ። መቶ በመቶ ሃና ናት ሲለኝ ለህዝቡ ማየት ያለበት አካል ስላየ ይቺ ልጅ የሃና ቪዲዮ አለ ብዬ ነው ተናገርኩ አይደለ? ግሩፕ ላይ ሃና ናት ብሎ ወንድሙንም ነግሬዋለሁ ብዬ ቪዲዮውን ለነ ሚኪ ለነ ሳሪ ሁሉም ባሉበት ግሩፕ ላይ ላኩላችሁ አይደለ? የዛን ሰዓት እናንተ ነሰርፋኑ አይታችሁታል አይደል? ከዛ በኋላ አዳምጡ ልጨርስ። ሀይባ አትፈኝ በፈጠረች ድጋሚ ያለው በዚህ ጉዳይ አልገባም። ህዝቡ እናንተ ካወቃችሁት ግሩፕ ላይ ያላችሁት እኔ እንደፈለጉ ውሸቱን ነው አውቆ ነው ሲሉ አይ ትክክል ነበር ግን ልጅቱ ሌላ ናት ብላችሁ እውነቱን መናገር አለመቻላችሁ ብቻ ነው ይገርመኝ። ከዛ በመቀጠል ለሐቢባ የላከልሽን ሪከርድ ይው ልክልሻለሁ። ላንቺም እሱ ልኮልኛል። እኔ ልጁ የው ለራሱ ማለት ነው
ስለዚህ ይሄን ነገር ሲናገር እኔ ያን የትናንትናውን ላይ አመጣሁ አይደለ? እስቲ ክፈተው ያን ሳመጣው ማን ይላከልኝ የተባሉ ሰዎች ማን ይላከልኝ? በጣም ጥሩ ቆይ እሺ ሪከርዱ ነው እዚህ ጋር ትናንት ያመጣከው ልጅ ቆይ እሺ ጠብቂ ላ ያሃና ወንድም አዳምጪ ሰላም ላንቺ ሪከርድ አድርጎልሻል አዎ አድርጎልኛል ነገርኩህ እኮ ይኸውልሽ ይሄን ፎቶ እንድሪስ ነበር ያሳየኝ መጀመሪያ ለህዝቡ እኮ ማወቅ ስላለበት እኮ ነው ሀቡ ያሳየኝ አሁንች ቴነች ብዬዋለሁ እኔ 100% ቴነች ብዬዋለሁና አሁን ደግሞ ሌላ ፎቶ ሳይ እሷ አይደለችም ሳጣራ ማለት ነው እቺ ልጅ ወልዳ የተቀመጠች እዛው ልጅ ታቀፈች ልጅ ነች ሌላ ፎቶ ደግሞ በሌላ በኩል ልከውልኝ ሳይ ሌላ ነች እሷ አይደለችም እንድሪስን እኔ ነኝ እንደዚህ ብዬ እኔን ካጣራ በኋላ ነው ነች ካልኩት ወዲያ ነው ቪዲዮ ማለኝ ያለው ምንም ያለው እና እሱ ደግሞ ሌላም በቃ ሌላ በውስጥ እያገዘን ነውና እሺ ይሄን እሱ ወንድሟ እንደዚህ ካለ እናንተ እኔ ምንም አላስፈልጋችሁ ብየዋሽዋችሁ ነው አይደለ ካላስ አለቀ ካሁን በኋላ እናንተ እውነተኛ ናችሁ ይመቻችሁ ደህና ሁኑ ለሃና መገኘት አላህ ያስገኛት የሰውን ተውት አላህ ይርዳት ትክክለኛው ነገር ይሄን ነው የምነግራችሁ እንደዚህ ወንድሜ በቃ ግን ሌሎቻችሁ ግሩፕ ላይ እንኳን ሚኪ ውስጥ ያቃል ግሩፕ ላይ ያወራነው ነገር ለዲላሎች ተልኮ አዳምጠ ሚኪዋ የመጨረሻ ልናገርና ለውጣ ግሩፕ ላይ ለእናንተ ሪከርድ ያደረኩትን 4 ሰዎች አሉ አደም ገርፋን ጨምሮ ጥንቃቄ እናድርግ እነዚህ የዲላሎች ቤተሰብ አሉ በየ ግሩፕ ላይ ስንወያይ በግል ሪከርድ አድርጌላችኋለሁ አይደል በግላችን 13 ግሩፕ ባለበት መካከል ያን ከግሩፕ ላይ ያደረኩትን ሪከርድ ለዲላሎች ተልኮላችሁ ማንኛችሁ እንደላካችሁም አላህ ይወቅ እኔ ራሴ ተረተርኩ ሰው አለኝ ከዛ በኋላ ዲላሎች ደግሞ አይው ግሩፕ ላይ ያደረከው ሪከርድ ብሎ ለኔ ላኩ አሳልፌ ተሽጫለሁ እኔ እየታፈንኩ ነው ይሄን ሁላ የሚያክሰው የለም እኔ ግን ማንንም ደላላ አልፈራም ችግር የለውም ግን ለምን እስከዚህ ድረስ እኔን ማን ነው ሊያጋፍጠኝ የሚፈልገው የኔ ስም እንዲጠፋ የምታደርጉት ባለፈው ማን ነው እኛ ድምጽ ነው ማን ነው ንገረን ድምጽ ነው ንክኛ አሳልፎ ለደላላ ይሸጠክ ንገረን ድምጽ ነው ንካለን እኛ ማን ነው ሪከርዱ እዚህ ጋር አለ ችግር የለውም እዛው ሁላችሁም ባሉበት እኮ ማን ነው የምትጠረጥረው ንገረን አንተ ማን ነው አጥም ያን እርግጠኛ ነኝ የምጠረጥረው አለ አቀርበዋለሁ ችግር የለውም ከዛ በኋላ ግን ቢያንስ እኔ ይሄን ነገር እንትን ይያልኩኝ ይያለ እኔ ደላላ ጋር እየተጋፈጥኩኝ አሳልፈው ተሰጠው ችግር የለውም ይሁን እሺ ኖርማል ነው ግን ይሄን ያክል እኔን በመጥፎ የምታዩት እናንተ ለምንድን ነው ለደላላዎቹ ያንን ቢላ ኢላከላቸውን ሰው አው አመ ወርላህ አመጣዋለሁ ሚኪ እኔ ሪከርድ ማድረጋለሁ መልስ እንኳን አልሰጣችሁኝም ማን ነው እኔን አሳልፎ የሰጠኝ ከዚህ ግሩፕ ብዬ ተናግሬ ጸጥ ነው ያላችሁኝ ለምን እናንተ እኔ በመጥፎ ልሰየም እስከዛሬ ያደረኳቸውን መልካም ነገሮች ደጋግ ኢትዮጵያውያን ያውቃሉ ችግር የለውም ግን ሃና ሙታለ ተብሎ ያን አስክሪን ሲያሳዩአችሁ እናንተ እኔ ያመጣው ምስክር አለን በ50 ሰው በ50 ሺህ ምናምን ህዝብ እዚህ እንድንደርስ ያደረከን አንተ ነህ ለምን ያመጡልን መረጃ የ3-4 ዓመት ሬሳ ነበር አንተ አለች በማለት የልጅቱ መኖር ተረጋግጧል ሁለተኛ ግሩፕ ላይ እንድሪዝ ነው ውሸታም ብሎ ያወራ ሰው ካለ አንድ ሁለተኛ ያንን ቪዲዮ አውርዶ ለደላሎቹ የላከውን ሰው ለኛ መስጠት አለበት አንተ ምንም ያጠፋው ነገር የለም እኔ እዚህ መሰክርልሃለሁ ለምን ሰራው ስራ ጥሩ ነገር እያደረክ ያለ ልጅ ነህ እኔ ሁለታም በዜሮ አላባዛም የኔ አቋም ይሄ ስለሆነ በቃ እኔ ይሄ ብቻ በቂ ነው ግን በኮሜንት እየመጣችሁ አንዳንድ ሰዎች ስለምትናገሩ ወደ ጎጥም ልታስገቡኝ ስለሆነ ነው እውነታውን ይሄን ነው መተናገር የመውጣት ይፈልጋል ያን ልጅ ታሳመጣው ውሸት እንኳን ቢሆን ሚኪ ያን ልጅ አይቻታለሁ ባይን ይያለ ውሸቱን እንኳን ቢሆን እስከ መጨረሻው አዳምጦ እውነት ከሆነ ይያዛል ውሸት ከሆነ ውጣ ማለት አይቻልም ነበር አጀንዳ ከማስቀየስ ልጁን አምታቶ ከማባረር ባይነው ይያለ ስለሰፈቱ ከማውራትና ያየው የሚያጣጡ እንድሪስ ይኸውልህ ያን ልጅኛ የምንሰማበት ሰዓት ላይ አልነበረም እንድሪስ ወንድሜ ስማ ትናንትና ብዙ ነገር ነው የተበላሸብን እንደ ጀመርነው ጨርሰን በነበር ዛሬ ብዙ ነገር አግኝተን ይሆንልን ነበረ ልጁ ላንተስ ምን ሰጠ ወንድሜ ለአንተ እኮ ምንም አልሰጠ ገብቶ ከማውራት ውጪ እንዴ እኛ እኮ ይኸውልህ እንድሪስ በጣም ተቸገረን እኮ የሆነ ነገር ላይ ስንደርስ እንዲህ አይነት ነገር እየሆነብን እኔና እንድሪስ እንነጋገር ሳሪያ እንዴ ላስረዳውና ተረድቶ እንዲወጣ እንድሪስ በመጀመሪያ ደረጃ አቡፋኑ አጀንዳውን ሲያመጣው አንተም አለች ብለህ ስትለፋ ሁላችንም ጆይን ብለናል ይሄን ነገር በውስጥ ነው ከተባለ ዘንድ ልጆቹ በህይወት የለችም ብለው ያመጡት መረጃ ውድቅ የሆነው አንደኛ ያንተ መረጃ ስለነበረ ነው ለሱ ትልቅ ክሬዲት ሰተናል እውነት ለመናገር እንደው ይሄ ነገር ልጅቱ በህይወት ከወጣች በኋላ ቆይ ችግር የለውም አዳምጠኝ
ልጅቱ በህይወት ተርፋ ከወጣች በኋላ ለአንተ የሚሰጠውን ነገር እኔ አውቃለሁ። ከዛ አንተ ነህ እዚህ ያደረስከን። ከዛ ውጭ ግን ፐርሰናል አታክ ለሚያደርጉ ሰዎች ኢምፐርሰን ነው። አሁን ይኸውልህ በግለሰብ ደረጃ መጥቶ አንተን አታክ ሲያደርግህ ያ ማለት እዚህ ያለው ሰው ሁሉ ህዝቡ ሆነ ማለት አይደለም። ህዝቡ ቪዲዮ አለኝ በህይወት አለች ብለህ ያልከውን ነገር አየ። ወንድሟን ያሳሳተህ ወንድሟ ይቅርታ ጠይቋል አይደለ? እንድሪስ አይደል? እንድሪስ አዎ ኦኬ። እሱ ይቅርታ ከጠየቀ አንተ ጋር የሚመጣ ጉዳይ የለም ማለት ነው። ከወንድሟ በላይ ማንም የለም። እሱ ነው ያረዳን ነው በቃ ውሸት ሆነ ማለት ነው። እና አንተ ጋር የሚያገናኘው ነገር የለም። ሌላ በግለሰብ ደረጃ የሚጣሉ ሰዎች ካሉ ካንተ ጋር ይሄን ራሳቸው ኃላፊነት ሊወስዱ ይገባል። እኔ በግሌ ግን ለአንተ አድናቂ ነኝ፣ አክባሪ ነኝ። በቃ ይሄ በግሌ እኔ ግሩፕ ውስጥ እንዳሉ ሰዎች ማለት ነው። ከዛ ውጭ ያንተን ቪዲዮ ይሄ እንድሪስ ቪዲዮ ነው የላከልናለች ብሎ ምናምን ብሎ የላከው ሰው ካለ አምጣና እዚህ አጋፍጠው። ይሄን ነው ልልህ የምችለው። ከዚህ በላይ ደግሞ አሁን ለምንሰራው ሰላም ትንሽ እንዳይረባበሽ ትንሽ አረጋግተው ሰላም ብለህን ብትወጣ እንደ ሐሳብ። እኔም በሚኪ ላይ የምጨምረው የዛን ጊዜ ያላሽ ይመቻችሁ ፋላስ ቆይ እንድሪስ አንድ ጊዜ የዛን ጊዜ እነዛን ሰዎች ያርበተበታቸው ኢድሪስ አለኝ ያለው መረጃ ነው። እውነት ለመናገር እኔ ብቻ ሳልሆን ብዙ ሰው ቅር ብሎን ነበረ። ሳይኖረው አለ ለምን ይላል እያለ ነበር። ግን አሁን እኔ ገና ተረዳሁት። ስለዚህ ወንድሟ ስላረጋገጠለት ነበር ይሄ ልጅ ቪዲዮ አለኝ ያለው። የኔ ብቻ የብዙ ጥያቄ ቪዲዮ መረጃ ሳይዝ እንድሪስ ለምን አለኝ እያለ ያምታታናል እያሉ ብዙ ሰዎች በግል ሁሉ ያናገሩ ነበሩ። እኔ ወላሂ የማውቀው የለኝም እንግዲህ እናያለን አብረን ነበር ያልኳቸው። ስለዚህ ወንድሟ መስሎት በሰጠው መረጃ ነው። እንድሪስን ይቅርታ ልንለው ይገባል። ማንም ደግሞ ደላላ አሳልፎ ለደላላ የሰጠ አካል የለም። በአስለን እኛው ሰርገው የገቡ ጅዳ ካሉትም የመን ካሉትም እራሳቸው ሰርገው የገቡ ሰዎች አሉ። እውነቴን ነው የምልህ፣ አይተናቸዋል። እኛ ጋር ጨዋጫው አጫውታቸዋል፣ ሌላ ቦታ ሌላ ነገር እና እንደዛ ነው። ኢድሪስ እናመሰግናለን። እንድሪስ እንግዲህ ሪስክ ወስዶ ኃላፊነት ወስዶ የለፋውን ነገር እግዚአብሔር በሚያውቀው ስለ እውነት ነው። ለማስመሰል ሳይሆን የእሱን ያህል የለፋው ማንም የለም። ወንድሟ የሰጠው መረጃ ትክክል ባለመሆኑ በእርግጥ የከሸፈ ያስመስላል፣ ግን በሌላ መልኩ እየረዳን ስለሆነ ልጁን ባትነኩት መልካም ነው። ግን ፐርሰናሊ ልጁን አታክ ማድረግ ከፈለጋችሁ የራሳችሁ መንገድ ነው እንጂ በዚህ ጉዳይ ላይ ግባት እንጂ የሆነው እንቅፋት አልሆነም። እንድሪስ ይሄን ነው የማረጋግጥላችሁ። እንድሪስ ሰላሟል። በቃ አፉ በል አንተም እኛም እንግዲህ ባሉ ሰዎች ስም ይቅርታ ብለናል። እሺ ወንድሜ እንድሪስ እኔ ላይም ቅር ያለክ ነገር ካለ ይቅርታሽ። ምንም እኔ ቅር ያለ ሳይሆን ህዝቡ ያው ይሄን ነገር ማወቅ ስላለበት ነው። ወንድሟ 100% እርግጠኛ ነኝ ሀና ናት እያለ ለሱ ብቻ ነው መጀመሪያ ይቺ ልጅ እንዴት ነው ብዬ የላኩለት ሲላክ እንጠይቀዋለን። እሱን አሁን አንተ ለምን እንዳወዛገበ አንተን እንጠይቃለን። የቱን ፎቶ በትክክል ሳያውቅ ለአንተ መረጃ አለ ብሎ ሰጥቶ እንደዚህ ካደረገ እኛ እሱ ራሱ ይቅርታ እንጠይቅ እናደርጋለን። ከአንተ ጋር የሚገናኝ ነገር የለም። አንተ የሰጡህ ነው ያመጣኸው። በቃ አለ ጠይቁት። እሱ ሀቢብ አለ ስልኩ አይደለ? ጠይቂው። አንተ ጥሩ ሰው ነህ፣ እናመሰግናለን። እሺ። እና ሌላ ደግሞ ግሩፕ ውስጥ ደግሞ ያልከው ለደላላ ተሸጥኩ ያልከው ግሩፕ ውስጥ ደግሞ እኔ የለሁበትም። እኔ ምንም አይነት ግሩፕ ውስጥ አልወጣም። የለሽም አንቺ እዛ ጋር የለሽበትም። ስለዚህ እንድሪስ እኔም የለውም። እሺ እንድሪስ ወንድሜ እኔም የለውም። እሺ ኧረ እኔ ወዳችኋለሁ። እኔ ማንም ጋር መቀየም አልፈልግም። በቃ እንድሪስ የምጠረጥረው ሰው ካለ አንድ ጊዜ ንገረኝና ላስወጣለህ። እንድሪስ የምጠረጥረው እኔ ራሱን እኔ አደም ገርፋ የሚባል ሰውዬ ብቻና ብቻ ነው። እኔ እዚህ ሰው ማምቼ ለሌላም አልሰጣችሁም። ይኸው በዚህ ላሶ ፊት አደም ገርፋ ራሱ ነው፣ ሌላ ሰው አይሰጠኝም። እዛ ውስጥ እሱን ስላየሁት እሱ ራሱ ነው። እኛ 13 ግሩፕ ውስጥ ነው አደም ገርፋ ያለው። ማንኛው ግሩፕ ላይ ነው? እንድሪስ ተጠንቀቁ። ራሱ ደላላ እናንተ ጋር አለ። አሁንም ቢሆን ተጠንቀቁ። እናንተ አታውቋቸውም። ራሱ ደላላው ነው። እኔ አንዱ ራሱ ነው። በቃ እዛ ውስጥ ላክልኩበት፣ በውስጥ ላክልኝ ማንኛው እንደሆነ። አንድ ደግሞ ሌላ አለ። እኔ ያስወጣሁትም አለ። እኔ ያስወጣሁም ሰው አለ። ስሙን ባልጠራ አላወቃችሁ ነገር ይሄን ነው እንጂ እናንተ አትሰሙኝም። አሁን ያለውን ስራ እንስራና ወይ መጨረሻ ላይም ቢሆን መተህ ሞር ታብራራለህ። ለአሁኑ ግን የያዝነውን እንጨርስ። በጣም ነው የምናመሰግነው ስለመጣህ። ቴንኪው ወንድሜ። ያላ ይመቻችሁ። እሺ እናመሰግናለን። ያላችሁ ወጣውላችሁ። ቻው። ሰው ባያቋርጠን። እሺ እንቀጥል። ሶሪ ስለተፈጠረው ነገር ጋይስ። አንዴ ቆይ ማሳያችሁ ፎቶ አለ የምታውቁት ከሆነ አሊና አዲስ መረጃ
ይህንን ሰው ታውቁታላችሁ? አሊና የገጠር ልጅ እስቲ እዩት። ታውቁታላችሁ ይህን ሰው? እኔ አላውቀውም። እሺ የገጠር ልጅስ? ኧረ እኔ አላውቀውም። እሺ ከዛ በኋላ ስለዚህ እስከ መጨረሻው ድረስ አንተ በውስጥ ነበረ እያፈላለክ የነበረው እንጂ የሀናን በህይወት መኖር ገና በሶስተኛው ቀን ነው አንተ ያወቅ አይደል? አዎ እንደዛ ነው የሰማሁት። ቤተሰቡም ነው ጀኛ ብቻ አይደለም፣ ወንድሟም ቤትም ሁሉም ያውቃል። ገና ከሶስተኛው ቀን ጀምሮ ከጥር 13 ጀምሮ የሀናን በህይወት መኖር ታውቁ ነበረ። ውስጥ በውስጥ እየተያየቃችሁ ነበር። ለምን እኛ ሚዲያ ላይ የሰማነው ሰያ ይዞት ሲመጣ ከ15 ቀን በፊት ሰያ ይዞት ሲመጣ እንጂ አልሰማንም ነበር። ሶ ቤተሰቡ ግን ኦልሬዲ ጥር 10 ሞተች ተብላችሁ ጥር 13 ከ3 ቀን በኋላ ኦልሬዲ በህይወት መኖሯን ሰምታችሁ ጠርጥራችሁ እያፈላለጋችሁ ነበር ውስጥ ለውስጥ። ያልሞከርነው ነገር የለም በአማት። አዎ ኦኬ። ወዲያውኑ ግን ብትመጡ አሪፍ ነበር። ይሄኔ እስካሁን ድረስ ወታ ነበር። ኤኒዌይ ስቲል ነው አለች። ኢንሻአላህ ትወጣለች። ሶ አሁን ወዲያውኑማ ቢሆን እስካሁን የእውነት ነበር የሚገድሏት። ሲጀመር እነዚህ ሰዎች አስበሽዋል? ስለዚህ መቆየት ጥሩ ነው ማለት ነው። ለሷ ይሻላታል ነው የምለው። ምክንያቱም ያን ጊዜ ይገድሏታል አለ ጥርጥር። እንደዚህ ድርቅ ያሉ በአሁኑ ሰዓት ኦኬ እሺ። ስለዚህ እኔ ከባለቤቷ ጋር ያለኝን ጥያቄ እንዳለ ጨርሻለሁ። ጥርት ብሎልኛል። ሌላ ጥያቄ ከሌላችሁ ወደ አሊ ከመሄዴ በፊት አሊባውን ባለቤቷን የምትፈልጉት ነገር ካለ ባልየው ደውሎልኝ ስልኬን አፈላልጎ ደውሎልኝ ነበረ ያለው ሰው እና ሁለቱን ደግሞ ተክላይና ሰውየውን ሲያገናኝ እንደነበረ ገልጾልናል። እና የሁለቱንም የተክላይን በእርግጥ አለ የዛኛው አፈላልጎ እንትን ያለውን ስልክ ሊልክልሽ ይችላል። ይሄ ደግሞ ልጅቱ ሮመዳን ሳምንት እንደቀረው ሰው ሲያስገባ ተይዟል። ትደውል ራሱ ሱርጣን የሚያነሳው ስልኩን ተይዞ አገር ቤት ገብቷል ማለት ነው። የኢትዮጵያ ስልኩ አለክ? ይግባ አላውቅም፣ ግን እስር ቤት እንደሆነ ነው የሰማሁት። እሱ ልጅቱ ኦኬ። ልጅቱ ወይስ ልጁ? ወንድ አይደል የነገረክ? ወንድ ነው ልጁ ነው የሚባለው። ሴት ከሆነች ልጅቱ ብለህ ጾታቸውን ለይተህ በደንብ ክሊር አድርገህ ንገረን። ሌላ ጥያቄ ጠይቆታል ቅልቦች። የልጁ ስልክ ቢሰራም ባይሰራም የዛኔ የደወለበትን ስልክ ኮሊንግ ሂስተሪ ውስጥ ገብተህ ስክሪንሻት አድርገህ ለአቡና ለምትፈልገው ሰው እንድትልክ አንድ። ሁለተኛ ስሙ ካለህ ያ ልጅ ምናልባት ሰው ነግሮህ ከሆነ ከሌ ሊባል ይችላል ብሎ በጥርጣሬ የደወለውን ሰው አለች ያለህን ሰው መቼም ማን ይሄ ሰው ሳትል አትቀርምና የጥርጣሬ ስም ካለ ወይ ትክክለኛ ስሙ ካለ እሱንም ከስልኩ ጋር ቢካዝ ጌትነት በነገረህ በሶስተኛው ቀን ደውሎ ነው ይሄ ልጅ አለች ሞተች ያለው ሰው ማን ነው ያለው እሱ ነው። እንደውም ማንም ሰው ሳይሰማ የተከራከረው ይሄ ልጅ አሁን ስሙ የማይታወቀው ስልኩም የሌለክ ሰው ነው መኖሯን የተናገረው። ስለዚህ ይህ ሰው እንዲገኝ ያየበትን ሁኔታ የተናገረበትን ሁኔታ እንዲናቅ ስሙንና ስልኩን እንፈልገዋለን። በቀኑ ታገኘዋለህ። አምሳሌ ጥር 10 ከሆነ በጥር 13 ተደውሎልህ ከሆነ እስከ ጥር 13 የተደወለበትን ኮሊንግ ሂስትሪ ወደ ኋላ ተረጋግተህ ስትወጣም ቢሆን ተረጋግተህ ስልኩን ፈልገህ ታደርሰናለህ። እሱ ነው የሚሆነው። ሌላ ምንድነው እዚህ የመጨረሻ ጥያቄ የምጠይቅህ ሞተች ሲሉ ሀዘን ተቀምጠህ ነበረ ከሆነ ሰው ቤት ወይስ እዛው ባለበት ሆነ ነው የሰማከው? እኔ ባለሁበት ሰማሁ። እንደገና እዛ ጌታሁን ጋር ሄጄ አንድ 10 ቀን ከርሜ ነው የመጣሁት። እዚህ ያው ስራ መስራት አልቻልኩም ነበር። ኦኬ ጌታሁን ጋር ነው ሄድከው? ደላላው ጋር ማለት ነው ጌታሁን። ኦኬ 10 ቀን በዛ ውስጥ ምን አለ ጌታሁን? ምን አወራህ በ10 ቀን ውስጥ እሱ ጋር ስትቀመጥ? እዛ ምንም ያወራኝ ነገር የለም። ያው ስለሚቀረጸው ነገር እሱ ሁላ እያገናኘ ቅረጹልኝ እባካችሁ እያለ ሁላ እሱ እየለመነ ሰምቼዋለሁ። ምን አሉት? ሰው ላኩ። ሰው ከኢትዮጵያም ይሁን ከጅዳ በራሳችን ወጪ እናመጣለን። እዚያ ያሉትን ሲነጋገሩ እዚያ ያሉት ሲሸሹ የራሳችሁን ሰው አንጡ ነው የሚሉት እነዛ።
የቀረጻ መጠየቅ የጀመራችሁት ጥር 13 ልክ ይሄኛው ልጅ አፈላልጎ ቁጥርክን መጥቶ እንዳልሞተች ሲነግርህ ነው ቪዲዮ የጠየቅከው እንጂ ጥር 10 መሞቷን የተነገረህ ጊዜ ምንም አይነት ያው አይተዋታል ብዬ ስላመንኩኝ ምንም አይነት ቪዲዮ ማስረጃ አልጠየቅኩም ነው አይደል? መጀመሪያም ቤትም ጠይቀዋል፣ ተጠራጥረዋል ማለት ነው። ማን የጠየቀው ቪዲዮ? መጀመሪያ ቤተሰብ ነው ጠይቀው። እኔ ደግሞ ሌሊት ነው አየኋት ያለኝ እንደ ዛሬ ቀን እንትን ብለው አዳር ላይ ተደወለልኝ ስልኩ። ከዛ ልጅቷ አለች እኮ ምናምን ያያት ልጅ አለ ብሎ ሆነ ሪከርድ ሲያደርግልኝ ዞሮ በውስጥ እነግርሻለሁ ያደረገልኝንም ልጅ ማለት ነው። እሺ ኦኬ። እዚሁ ላይ የምጠይቅ ነገር አለ። ምሳሌ አንተ የምትኖርበትን ሀገር ያው ታውቀዋለህ። ሰዎች ሲሄዱ ሲመጡ ይጠፋሉና ለቤተሰብ ለወዳጅ ለወገን ዘመድ የሚሰጠው የቪዲዮ ማስረጃ ነው። እንኳን ሀናን ያህል ሲያዩት ገና በርቀት የምታበራ ሰው ወደቀች ሲባል እንደ ባለቤት እንደ ባል በጊዜው ምን ሆነች ብለህ ደጋግመህ ትጠይቃለህ። ሞታለች ካሉ ኦኬ፣ ከመቅበራችሁ በፊት ቪዲዮ ፎቶ ቦታው ላይ ሆናችሁ እንድታሳዩ እንፈልጋለሁ። ይሄ ነገር በቀላል የሚቀር ነገር ስላልሆነ ምን ማለት ነው? ትናንት አውርታይ ነበር፣ አልታመመችም፣ አልደከመችም። አሁን ይሄን እንድትነግሩ ትችላላችሁ። ማን ነው የሚያምናችሁ? አብረው የነበሩት ሰዎች እነማን ናቸው? ልጅቱ ከዛ እንደዚህ ስትሆን ብለህ ጠይቃቸዋል? ተመጠየቅም እኮ እኔ ራሱን ሊሄድ ብዬ ነበር። ይሄ ደግሞ ቤተሰብ መመስከር ይችላል። ወንድሟም ሄጄ ያለህን ሰው ነው መሄዱ ሌላ ጉዳይ ነው። ሞተች የተባለ ጊዜ ማለት ነው ያዩት መሰለኝ። ያው ነግሬያታለሁ ለሀቢባም እርግጠኛ በአይናቸው ያዩት መስለው ነበር። እንደገና ይሄ ነገር ስለ ቪዲዮ ሲነሳ ምልክት አለ የተባለው ደግሞ የሆነ መስቀሏ ክብ ናት። እነሱ በባለፈው ምልክት ተቀብሮ ምናምን የሚለው ነገር ማለት ነው። የሌላ አስረው እንዳያነሱ ተብሎ ምልክት የተባሉት ያንን ነበር። ኦኬ፣ ግን አንተ አልጠየካቸውም? አሁን የጠየኩህን ነገር ጠይቀናል። ያን እንዳላዩት ትናቅ እኮ ጠየቅን እኮ እኛ ብቻ አይደለን የሚያክስቷል ቤተሰቡ ዝርያው ጠይቋል እኮ የሚቀርጽ ሰው ሁላ እኮ ቦታ አሳዩ ተብሎ እናሳያለን ብለው ብዙ ሰው ነው እኮ እኛ ብቻ አይደለም ስለ ቪዲዮ የጠየቅነው። ኦኬ፣ ምን መለሱልህ? እነሱ ግማሹ ያፈገፍጋል ዝም ብሎ ማለት ነው። ደግሞ ሌሎቹም መኖር እንፈልጋለን አሉን። እነዚህ ሰዎች ደውሎ የነገረህን ሰው ነው እንጂ ግማሾቹ ምናምን ያልደወሉ ሰዎች ናቸው፣ ከጀርባ ያሉ ናቸው። ግን የደውሎ የነገረህ ሰው ቪዲዮ ቅረጽልኝ ብለህ እኔማ ብየው ነበረ በራሴ ያልይቱ ማለት ነው። እሺ፣ የሃኒ ደላላ ማን ነው? ጌታሁን ላይ የምትሰጣት ይመች ደግሞ ላካት። ጌታሁን ደላላ ነው። አንዳንድ ሰው ያመጣል እየለጠፈ ያመጣል፣ ግን ጠሪቁ በይመች ነው። እሱ አሁን ቢደውል የጌታሁን ተብሎ ራሱ እዛ ቢነገሩ አይጭኑትለትም። ስለዚህ ጌታሁን የሚሰራው ለይመች ነው። ራሳቸው አሉ ለጠፍ እያደረገ ያመጣ ማለት ነው። ገባኝ። እሱ በይመች ነው የሚሰራው ብለህና፣ ስለዚህ ጌታሁን የሚሰራው ለይመች ነው። ቴንክ ዩ። እሱ በይመች ነው ለራሱ ይመች ማለት እነሱ ያው ተነጋግረው በሱ ስም ይመጣለታል። ለዛ ነው እሷ ሃኒ በዛ ነው ጌታሁን ይዞ ሄዶ ለይመች የሰጠው እያልክ ነው። ቢካዝ እሱ ለሱ ስለሚሰራ። አይዋ ቴንክ ዩ። ሌላ ጥያቄ ካላችሁ ጠይቁን፣ ይጨርሻል። እኔ ልጠይቅ፣ ይቅርታ ግን ሌላ ከኔ በፊት ካለ አስቀድማለሁ። ቀልቦች ጨረስክ ጠይቀህ? ጌታውን ማን ነበር የሚባለው እያልኩት ነበር። ሰማኝ። ጌታውን ሳውዲ አረቢያ ያለ የገጠር ልጅ ያጎት ልጅ። አይዋ ጌታውን ግሩም ነው የሚባለው። yes አይዋ እሱ ነበረ ከዛኛው አይቻታለሁ ካለው ሰውዬ ጋር ያገናኘ። እሱ አይደለም፣ እሱ እኔ ነኝ ያገናኙት። እዛ ድንበር ነው ያለው፣ እዚህ ያሉት አይደሉም ያገናኙቸው። እሺ ጨርሻለሁ እኔ። ቴንክ ዩ። ሚኪም ጨርሷል። ስለዚህ መንገድ ቀልቦች እዚህ ጋር ግን መያዝ ያለብህ ነገር ምንድነው? ጌታሁን የሚባለው ልጅ የገጠር ልጅ አጎት ልጅ ነው። ሁለተኛ እሱ ፍቃድ የለውም፣ በይመች ስም ነው የሚሰራው ለይመች ነው። ሃኒን ያገናኛት የወሰደው ጌታሁን ነው፣ የተቀበለው ይመች ነው። ቻይኑን በደንብ ክሊር ሆኖ እንዲገባ ብዬ ነው። ቴንክ ዩ። የሰንሰለቱ ጫፍ የሚጀምረው ጌትነት ጋር ነው፣ ጌታሁን ጋር መጀመሪያው ያለው እሱ ጋር ነው። የሚያልቀው ደግሞ ያው
መጨረሻ ተክላይ ጋር እዚህ ጋር ጌትነት ነው ጌታውን ነው ጌታሁን እኔ ጌትነት ያልኩት በስህተት ጌታሁን ነው። ጌታሁን ነው ሙሉ ስሙ ጻፍ። ጌታሁን ግሩም። እሺ መንገደኛው ቀጥል ጠይቅ። እሺ አመሰግናለሁ። አበብ ነው አይደል ስምህ? እንዴት ነህ ወንድም አለም? ጠንከር በል በርታ በል። እኔ የምጠይቅን ጥያቄዎች ከሀና ጋር አብራችሁ ረጅም ጊዜ ስትቆዩ ከዛ በፊት የምታይባት ያማት ነበር ወይ እንደዚህ የሚጥል በሽታ የሚያጎራ ምናምን ያሉት ነገር አንተ ጋር ያለች እንደዚህ አይነት ነገር ተከስቶ ያውቃል? እንደዚህ አይነት ነገር በጣም ትናደድ ለውን ብዙም አይደለም ይኸው የታሰረ ነው በጸበል ምናምን ሄዳ የተወሰነ እንትን ነው እንጂ ያን ያህል እንደዚህ የሚጥል ነገር ሰው እንደሱ እንደሚያወሩት አይደለም። በጣም ስትናደድ አይዋ እሺ እና ይጥላት ነበር በጣም ስትጨነቅ ወይም እንደዚህ ይጥላት ነበር? ይጥላታል? መጣል አይደለም እዛው ባለችበት ማለት ነው ዝም ብላ ነው እንደዚህ እንትን የምትለው እንጂ እንደዚህ ችብችብ ጣል ያረጋት ያስጮሃታል። ምንድነው የሚያረጋት? ምንድነው የሚያረጋት? ምን ያረጋታል? ተቃጠልኩ ወይኔ ተቃጠልኩ ነው የሚለው። ስለታሰረ ማለት ነው ታስር ያለሁ ነው የሚለው። ምንም ማንቀሳቀስ አይችልም። ከዛ በኋላ ከስንት ደቂቃ ወይ ከስንት ሰዓት በኋላ ይሻል? የረሱ ምንም ወዲያው ነው ሲጀመር 2 ደቂቃም 3 ደቂቃም ወዲያው ነው የሚሻላት። ይለቃል። እምነት ምናምን ማታለ ሲጀመር ስሙን ሲጠራ ሁላ ነው ዝም ብሎ የሚሄደው። ይለቃታል። በሆነ ነገር ሌላኛው ቮይስ ያረገልህ አይ 2 ደቂቃ አለ። ከ2 ደቂቃ ከሆነ ያኔ የሚዳርግ አይደለም። ያኔ ያህል ለሞት የሚዳርግ አይደለም። 2 ደቂቃ ብቻ ነው ለሞት የሚዳርግም አይደለም። በዛ አካባቢ ስለነበርኩ አውቀዋለሁ። ሌላው ሪከርድ ያረገልህ ልጅ ሪከርዱን አሁን ለሀቡ ላክላት። ምናልባት ገብተው ሊያጠፋው ስለሚችል ሳያጠፋው ለሀቡ ላክላት። ደሞ ችግሩ ደግሞ ጀጓሊ ያንኛው ግን ተከርቦ አስታቡ እንትን ብሏል። ወይስ ከፈተው ሌውና ሸበካ ሰርበት ጀጓሉ ያንኛው ጀጓል ከርቦብኝ በዚህኛው ቁጥር እንትንተል በሁለት ያስጠቀም ነው አስታቡ። እሺንካ ምናልባት አሁን ይሄን በዚህ ተከፍቶ ተመልሶ ተመጣ ግን ቁጥሩ ማፈላለግ እንችላለን። የልጅቱማ ነው በአካል ራሱ የኢትዮጵያውን ስልክ ተገባ ማፈላለግ እንችላለን። አመጣዋለሁ እንደምንም የልጅቱ እሺ እኔ ጨርሻለሁ። አመሰግናለሁ። ኦኬ መንገደኛው ቴክስት ልኬልሃለሁኝ በኖርማል ሜሴጅ አንብቦ ቁጥር ማም ካላ ዞር እሺ እኔ ልቀጥል። yes please እሺ ወንድማችን ይሰማል? አዎ ይሰማል። የሷ ስልክ ሲዘጋብኝ በገጠር ልጅ ስልክ ደወልኩ አልክ። በምን አወቀ? የገጠር ልጅ ስልክ በምን አወቀ? የሀገሬ ልጅ እኮ ነው። እንዴት ነው በምን አወቀው ማለት? ስለዚህ ከነፋምኛ ነው የላኳቸው። የሀገር ልጅ ነው የሀገር ልጅ ናቸው ብዬ ተሌላ ሰው ጋር እኮ ራሱ ልትሆን የሚታወቅ ሰው ጋር ነው ብዬ ነው የላኳት። እሺ ስለዚህ የገጠር ልጅና አንተ ሀኒም በጣም ተቀራረቡ ነበር ማለት ነው? መቀራረብ ሳይሆን እንደውም ጓደኛዬ የቅርብ እዚህም አብረን የምንሰራው ያንኛው ነው ያነገሰ። ኦኬ ሌላ የምጠይቅ ምንድነው ይመች ምን ብሏል መሰለ ሀኒ እንደምትሄድ አላውቅም ነበረ። መኪና ላይ ሳገኛት እንዴ ሀኒ አንቺ እንድትሄጂ ነው አልኳት አይደል? አንተ ደግሞ እንደምትለኝ እነሱን ጠብቀህ ይመች ተጠይቆ እሺ ብሎ ነው ከመጀመሪያ ያደረገው አይደለም? እና እንዴት ዛጋ እንደዛ ሊቻልስ? እሱ እኮ ያንኛው ሰውዬ ታታገባ በፊትም እኔ ጋር ጃዛነች ብሎ ነበር እኮ። ማንኛው ይመች ነው? ይመች አንድ ቀን እሱ ጋር ጃዛ ሚስቱ ወልዳ ልትጠይቅ ሄደች እንጂ
እሱ ቤት ወር ተቀምጣ አታውቅም። ተመጣች እቺ ልጅ። እሺ ዝም ብሎ ነው ያንኛው። ኖ አባባሌ ምን አለ መሰለ መሄዷን ራሱ እንደማያውቅ ነው የተናገረው። መሄዷን እንደማያውቅ መኪና ላይ ስትሳፈር ነው ያየኋትና እንዴ ያኔ አንቺም ልትሄጂ ነው አልኳት ነው ያለው። እኔ ነገረው ሳልኩት ጌታውን ስለሆነ እንግዲህ ይሄን ጌታውን ነው የሚያውቀው። ግን መኪና ላይ እንደሷ ትትጫን እኔም አለሁ መስመሯ ላይ ነበር እያወራን ሰላም ምናምን ተባባሉ። ያለ ነገር ካለ ደውሉልኝ አይዟችሁ ብሎ ራሱ ነው የሸኛቸው። ይሄን በጆሮዬ ሰምቻለሁ። መስመር ላይ ነበር እንጂ እንደ አንቺም ልትሄጂ ነው ብሎ አልጠየቃትም ማለት ነው። እኔ ይሄንን አልሰማሁም። የገጠር ልጅ ትላንት አንተን ራሱ ብለዋል እና የማን ነው ትክክል? የዚህኛው ነው የዛኛው? የገጠር ልጅ መልስልኝ ይመች እንደዛ ብሎ አንተን ራሱ ጠይቀዋል እኮ ተናግሬ ያለው እኮ ታዲያ እኮ ምንድን ነው የትኛው ነው ትክክል? አላልክም እኮ ብለሃል ነው ያልከው። አይላኩ የገጠር ልጅ እኮ አላቅም ነው ያለው። ከሁለቱም አላቅም ነው ያለው። ትናንት ሰምተን እንደሆነ ሲጠይቀው አላቅም አሉ መለሰለት። ኦኬ እሺ በቃ ግን ሀቡ አዶ ነው ሰዎቹ ቢመጡልን ጥሩ ነበር። ዛሬ እኮ ደውሉ ስላቸው እኮ ይደውላሉ። ከአሊ ጋር ጨርስ መጀመሪያ። እኔ ለባልየው ሙሉ ጥርት ብሎልኛል። ከባለቤቷ ጋር ሙሉ ጥያቄ ጠይቄው ጥርት ብሎልኛል። በዋትሳፕ ብቻ እንዲልክልኝ የምፈልገው ደውሎ በጥር 13 የደወለለትን ሰው ስልክ ቁጥርና ያደረገለትን ቮይስ ብቻ ነው የምፈልገው። እሱን ዋትሳፕ ላይ ይልክልኛል። አሁን ወደ አሊ እንሄድ። አሊን እንጠይቅ። ከመሄድሽ በፊት ሀቡ እዚህ ጋር ግን አንድ ፖይንት አልያሽም። ትላንትና ትግሬዋ ልጅ ያለችው በ10 ሲሄዱ አይዟችሁ ብለን አይተናቸው ያለ ቀኗ እሷ ትክክል ነበረች ማለት ነው። ትክክል ቀኑ ትክክል ናት እኮ ይኸውልህ ከእሱ ጋር ከባለቤቷ ጋር ያወራችሁ በራሷ ቁጥር ስልክ ቁጥሩን ጽፌያለሁ። ጥር 9 ቅዳሜ ከቀኑ 10 ሰዓት ላይ ከባለቤቷ ጋር አውርታ ምግብ ከበላ 24 ሰዓት ሆኖኛል፣ ርቦኛል፣ ምግብ ሊያመጡ ሄደው እየጠበቅን ነው እያለች እያወራችሁ ቻርጇ ዘጋ። ቻርጇ ሲዘጋባት ወደ ገጠር ልጅ ቁጥር ደወለ። የገጠር ልጅን ቁጥር እንዴት አወቅ ብለህ ደግሞ አንተም ጠይቀቋል። ለምን የአገሬ ልጅ ስለሆነ ቁጥሩን አውቀዋለሁ አለ አይደል? ደወልና በገጠር ልጅ ስልክ አወራት ለመጨረሻ ጊዜ ቅዳሜ ማለት ነው። ከዛ እሁድ ደግሞ ጥር 10 ከምሽቱ 1 ሰዓት ጌታሁን ደውሎ ደላላው ማለት ነው የእሱ ጓደኛ ወይም የገጠር ልጅ አጎት ልጅ ደውሎ አርፋለች አለው። ዘኔክስት ዴይ ማለት ነው። መቼ? ከምሽቱ ጥር 10 ከምሽቱ 1 ሰዓት ልጅቷ ጥር 10 እሁድ ቀን አይቻቸዋለሁ አለች አይደል? ዘሴም ዴይ ገባክ? ግን እስቲ እዚህ ጋር ልጠይቀውና ባልየውን ቅድም ደክሞኛል አለኝ ብላለች። እሷን ያለች ለምን የገጠር ልጅም ትንሽ ድካም ነው እንጂ ደህና ነች አለ። እሷ ደክሞኛል እያለችኝ እያለ ተመለሽ ከአንቺ የሚበልጥ ነገር የለም እያሉ እኔ ራሱ ለምኛት ነበረ። ሻህን ወዲያው ዘጋ። እንደዚህ እየተባባልን ተዘደወልኩና የማትሆን ተሆነ ትመለስ ኋላ ልጅቷ የትም እንዳትቀር እንዲሁ አይሆንም ኋላ ትለው ርቧት ነው እንጂ የሚሆነው ችግር የለውም ደህና ነች ብሎኛል ይሄ የገጠር ልጅ። እሺ ለገጠር ልጅ አገናኝሁት። እሺ የገጠር ልጅ ሌላ ደግሞ ምንድነው ደጋግመህ ከዛ በኋላ ስቆይብህ ደጋግመህ ስደውል አላነሳልህም። የገጠር ልጅ ኔትወርክ ስላለ ሙሉ ቀን በለው ኔትወርክ አጥተ ነው ያላነሳው ወይ? ምክንያት አንተ ቀድመህ አትስታ። ለምን አላነሳህም ነው እንጂ ኔትወርክ አጥተክ ነው ምናምን የት ምክንያት ቀድመህ አታጣበታለህ? እሺ ንገረኝ። የዛኔ ስላልበላን ያው እኔ የራባት ነው የመሰለኝ አልበላንም። ምክንያቱም አድረን ውለን ነው ረፋዱ ላይ ነው የገጠር ልጅ መራቧንማ እሷም ነግረዋለች ለባሏ ምግብ ከበላን 24 ሰዓት ሆኖ አልፎናል። እሱ ያለክ ለምን አላነሳክም ስልክ ባልነው ይዛለት ደጋግሞ ሲደውል ስልክ ያኔ ስልኩ እነሱ ጋር ነበር። የሁላችንንም ስልክ እኮ ተቀብለውናል ብያለሁ እኮ የሰጡን እኮ እዛ ከነገሩን በኋላ ነው ስልኩን። ያኔ ራሱ ስልክ በጣም እየጠራ ነው ብለው ቆይ ወንድሜ እንደዛ አይደለም። ስልካችሁን የወሰደባችሁ ሽፍታው ነበር እንጂ እነሱ አይደሉም።
ነግሬሃለሁ ወንድሜ አላዳመከኝም። ከሽፍታው ሌላ እነሱን ወስደውባቸዋል። አይደለም እታች እንደተቀመጥን ቪዲዮ ሰርቼ የራቁት ቪዲዮ አላልኩም። ከዛ በኋላ ላይ ስልካችንን የሁላችንንም እነሱ ይዘውታል። መንገድ ሊጀምሩ ሲሆን ማለት ነው ወደ ቢጋላው ስንሄድ። ቆይ አሁን ሌላ ነገር አመጣ። የራቁትን እኮ ቪዲዮ የሰራኸው ዳገቱን በገመድ ከወጣችሁ በኋላ እኮ ወጥተን ወርደን ታች ቁጭ እንዳልን ቪዲዮውን ሰራው። ሌሎች ጓደኞች ቆየኛ እንዴ። ከዛ በፊት ግን ይሄ ልጅ ሲደውልልህ ነበር። ለምን ራቁትን ቪዲዮ ከሰራ በኋላ? ከዛ በፊት አይደለም የደወለው የኔ ወንድም አዳምጠኝ። ቀኑን ሙሉ ነው የደወልኩት ስላለ ነው። እሺ ይቅርታ። ይኸው ጠይቀው፣ አሊም ጠይቀው። እሺ አሊም ጠይቀው። ስልካቸውን ወስደውታል አልወሰዱትም በለው። ጠይቀው ሲሱ እሱ አብሮ ካልነበረም ለምን ድረስ ነው ወስዳል አልወሰዱም ብዬ የምጠይቀው? ምን ማለት ነው? አለ አብሮኝ አለ ከመጀመሪያው ከጅዳ እስከ ኢትዮጵያ አብሮኝ እኮ ነው ያለው። አሊ ነው የመድረሱ እሱ አለ። ይሄ እኮ ባሏ ነው የምናወራው። ኖ እሱ ያለክ አሊን ጠይቀው ነኩ። አሊን ጠይቀው ነው ያለክ ወንድሜ፣ ከጎንክ ያለውን አሊን ጠይቀው። ወስደው ነበር መቼ ነው ስልካችሁን መቼ ስንት ሰዓት የቱ ጋር ወሰዱ ብለህ ጠይቀው ነው የሚልክ። አዎ ሀቡ መሰለሽ ከኢትዮጵያ የገባው ነው ራቁቱን ቪዲዮ ሲቀርጽ የቀረጸው የሆነም ልጅ እንደተናገረው ዳገቱ ላይ ጨርሰው ከወጡ በኋላ እስከዛ ግን እጁ ላይ ነበረ ስልኩ። አሁን ይሄ ልጅ ደግሞ ባሏ የሚለው አዳምጠኝ ልንገርህ፣ እኔ ልጨርስ። ቆይ ሚዩት አድርግ እኮ እኔ ልንገርህ። እሺ አንዴ እኔ ልንገርህና ከዛ አንተ ደግሞ ጥያቄውን ትቀጥላለህ። እባክህ እኔ እያወራሁ ጣልቃ አትግባ። እጨርሳለሁ እኮ አላድርበት። ለማንኛውም መጀመሪያ የነገርከን ሽፍቶቹ ስልካችሁን ወስደውባችሁ ከዛ እንደመለሱላችሁ ነው። ከዛ በኋላ ቪዲዮ እስክትቀርጽ ድረስ ስለ ስልክ አላወራም። እኔ አሁን ነው እየሰማውም ያለሁት እነሱ እንደወሰዱብህ እንጂ ሽፍቶቹን ብቻ ነው የማውቀው። እንግዲህ በመሀል ወጣ ብዬ አምልጦ ሊሆን ይችላል። ያንን እንደ ሀሳብ ያዝልኝ። ለምን ያመልጣል? ሰምተሃል እንጂ ምን አይነት እሺ፣ አውራሽ ተናግሬያለሁ። ከዚህ በፊትም እኮ ልክ ቪዲዮውን ከጨረስን በኋላ ሽፍቶች አሉ ብለው ይሄው አሊን ጠይቁት። ሌሎቹንም መጠየቅ ትችላላችሁ። ስልካችንን የሁላችንም ሰብስቦ ወስዶ የዛኔ አበብ በጣም እየደወለ ነበረ። ይሄው ባሏ ማለት ነው። በጣም ብዙ ጊዜ ደውሏል። ከዛ በኋላ ላይ ቢጋላው ጋር እንደደረስን ነው በቃ ይሄን ነገር ሲነግሩን፣ እስቲ ስልኩን አምጣው ብዬ ስልኩ እየጠራ ነው የማ ስልክ ነው ሲሉኝ አንጣው አልኩት ስልኩን። ያኔ ስልካችን ሁላችንም ተቀበል። ሳይው እሱ ነው ሳነሳው ደግሞ አይሰራም ይጠራል እንጂ። ኦኬ ጨርሰሃል። አሁን ጣልቃ ገባብኝ። ኦኬ ቴንክ ዩ ወንድም አለም ባለቤቷን ነው የምጠይቀው። እስቲ እሱን ካወራሁ በኋላ ስልኩን ከጨረሳችሁ በኋላ ከስንት ሰዓት በኋላ ነው ደግመ የደወልከው? የመጀመሪያ ጊዜ ያላነሳልህ ማለት ነው። ስንት ሰዓት ይሆናል ልዩነት? ቅዳሜ ዕለት ማታ ላይ ነው። ቅዳሜ ዕለት ማታ ላይ ትሞክር አይሰራም ነበር ስልኩ። የሰራው እሑድ ነው ጠዋት አካባቢ። ቆይ ስልኩ መጀመሪያ አይሰራም ነበረ ለረጅም ጊዜ ቅዳሜ ዕለት 4 ሰዓት ተኩል አካባቢ አወራሁት። ከዛ ማታ እንዴት ሆኖ ይሆን ትደውል አይሰራም፣ የሁሉም አይሰራም፣ የዛ የነገሰም አይሰራ። እሑድ ቀን ከዛ ደወሉ አይነሳ ሲል ምን ደግሞ ባልነሳ ባለ ሰዓት ወዲያው ነው በቃ ወዲያው እየሞከርኩ ነው እየደጋገምኩ ነበር። ኦኬ እቺን የፈለኩት አንዴ ቆይ። የገጠር ልጅ ለምንድን ነው ቅዳሜ ስልኩን የማይሰራው የነበረው? ምክንያቱም ትነግረናል። እንዴት ቅዳሜ ሲጀመር እኮ እሱ የዛን ቀን አወራት ካላስ። ከዛ ወዲህ የደወለው ድንበር ስንቆርጥ ነው። ቆርጠን ካበቃም በኋላ እነሱ ስልኩን ሲቀበሉኝ ነው እኮ እሱ በጣም ብዙ ጊዜ ሲደውል የነበረው። ከዛ በፊት ደውለህ ነበር አበብ? ቆይ እያለ ያለው አልመጣልህም? ማታ ላይ እኮ መገፈል ነው የሚለኝ፣ የነገም መገፈል ነው ያለኝ። አሁን ችግር የለውም። የገጠር ልጅ ለምን ወደኋላ ምናልባት ሪሳላው በቃ የሚኖርበት ቦታ አለ። ዋዲ ውስጥ ሲገባ ደግሞ ሸበካው ይጠፋል፣ ሞባይሌ ማለት ነው። ኦኬ አዳምጠኝ እሺ። እኔም እኮ አንተ ለምን እንደምትፈራ አላውቅም። ይኸውልህ እኔም እየጠየኩ ያለሁት እዛ እየፈራሁ አይደለም። ወንድም አለም እሺ አዳምጠኝ፣ ምንም ችግር የለውም። ቀላል ነው፣ ጭቅጭቅ አናድርገው። ይኸውልህ እዛ ገመዱ ጋር መውጫው አካባቢ ይሰራል አይሰራም? የት ገመዱ ጋር?
እሱ የደወለው እነሱ ከተቀበሉ በኋላ ነው። ይኸውልህ ስልካችንን ከተቀበሉ በኋላ ነው እሱ የደወለው ማለት ነው። የምጠይቅህን ስማኝ። በገመድ መውጫው ጋር እና ገመዱን ወታችሁ ከላይ ስልኩ ይሰራል አይሰራም? ይሄን እኮ ነው የምጠይቀው። ኔትወርክ አለ የለም? ታዲያ እሱን እኮ ሲደውሉብኝ ነው እኮ እንዴት ነው ኔትወርክ? ስልክ እዛ ቦታ ላይ ላበራ ነው እንዴ? አውጥቼ ላይ ነው እንዴ ኔትወርክ አለ የለም ብዬ? አንተ እኮ ነው ያልከው አንዳንድ ቦታ አይሰራም አለ የለም፣ አንዳንድ ቦታ አለ አልከኝ። ስለዚህ እዛ ጋር አለው ብዬ ነው የጠየኩህ። ቀላል እኮ ተቀመጥበት ሰዓት እንጂ ስልክ የማየው እንዴት ነው? እዛ ድንበር እየቆረጡ ስልክ ገመዱ ጋር ቪዲዮ ቀርጸሃል ዳገቱ ላይ። ስለዚህ ራቁትን ቀርጸሃል። ኔትወርክ ነበር ላይ አይደለም የሰራሁት፣ ወርደን ታች እንደተቀመጥን ነው። ከዛ ሲመለሱ ስልካችን ይሁላ መንገድ ልንጀምር ሲሆን ማለት ነው። አይ ለማንኛውም ሀቡ እሱ ፈቃደኛ አይደለም ለመንገር፣ ግን እችን ፖይንት ያዥ። እንግዲህ ከነሱ ነጥለው ወሰዷት ማለት አስቀሯት። ከዛ በኋላ ለይመች በስልክ ስትጮህ አሰሙት። ያ ማለት ኔትወርክ አለ ማለት ነው። ያችን ፖይንት ለመያዝ ነው። በእውነት ደውሎ ነው ያወራው ወይስ ሌላ ነገር እየሰሩ ነበር የሚለውን ለመለየት ነበር። የገጠር ልጅ ፈቃደኛ አይደለም። አላቅም እኔ ቼክ አላረኩም ምናምን ስላለኝ አላቅም እኮ አላልኩም። ታዲያ እንዴት ነው አንተ ድንበር ላይ ኔትወርክ አለ? ያትሳደብ ስነ ስርዓት ያዝ። ኧረ እኔ አልሰደብኩም እንዴ ትገላመጣለህ? አልሰደብኩም። እና ኔትወርክ የማየው ድንበር ላይ ሆኜ ነው። ኔትወርክ አለ የለም ብዬ አላየሁም ብለሃል እኮ እንዴ አቡ። ምንድነው ስርዓት አታስይዙ? ምንድነው? እኔ አልሰደበክም እኮ የገጠር ልጅ አልሰደበክም። አትግባብኝ ያልኩህ አልሰደበክም። አንዴ አታቋርጠኝ ነው እንጂ አልሰደበም። እንዲሰድብክ እኔም አልፈቅድም። ማንም ሰው ማንንም እንዲሰድብ አልፈቅድም። እሱም ደግሞ አይሳደብም። እሺ የእሱ ጥያቄ የነበረው ገመዱ ጋር ኔትወርክ አለ የለም ነው። አንተ ደግሞ አላየሁም ቼክ አላረኩም ነው። በቃ መልሱን ጽፌዋለሁ። ጥያቄውንም መልሱን አለቀ። እሺ መኩ ጥያቄህን ከጨረስክ ሁሉም ቅልቦች ጠይቆ ጨርሷል። ሚኪ ጠይቋል፣ መኩ ጠይቋል። ወደ አሊ ይመልስለት አይደለም ይህን ጥያቄ እሱ ይመልስለት። እሺ አሁን ወደ አሊ እንሂድ። ቆይ ከዛ በፊት ሰያ ጥያቄ ያለክ ለአበባ ባሏን ልጠይቅ አንድ ጊዜ ምን አልሽ? እሺ ከዛ ሰያ ትጠይቃለች ጥያቄ ካለ ማለት እሱን እንትን ማለት አልፈልግም፣ ግን ያ ልጁ ደውሎ በሶስተኛ እንግዲህ ይችን ፖይንት ብቻ ያዥልን። እሺ 13 አዎ በሶስተኛ ቀኗ አየሽ፣ እኛ አሁን ተሰማን እንጂ ግን እሱ ከሞተች ተብሎ ከተነገረው ከ3 ቀን በኋላ ሰምቶ ነበር ማለት ነው። እንግዲህ ኢማጂን ሀና ለመኖሯ ሹር ነን፣ በቃ እርግጠኞች ነን። መቼም ከሜዲያ ናቸው። እኛማ አልሰማንም። እኛማ ሰያ ሲያመጣው ነው ወደ ሚዲያ የሰማነው። አሁንም እየተነጋገርን ያለነው በመኖሯ ስለሆነ ተረፈሽኛል አቦ። ስለዚህ እሱ እንደዛ ብሎ ሲነግረው አቦ ለጌታሁን ነግረኸዋል ወይ? ጌታሁን ያውቃል ወይ ልጁ እንደዛ ማለቱን አለች ብሎ መንገርህን ጌታሁን ያውቃል ወይ? ደግሞስ ምን አለ? ምክንያቱም ጌታሁን ተደውሎለት ከምንቾ ጋር ነው ስማቸው በጣም ይጠፋኛል፣ ይቅርታ። ከሱ ጋር ከተክላይ ጋር አገናኘሁት ነው ያለው። ጌታሁን ያውቃል ወንድሜ። ይችን ብቻ ነው ማወቅ የፈለግኩት። ያውቃል፣ ምክንያቱም እሱ ጋር ነበር። ሆኜ እዚህ ስራ ቁሜ እሱ ጋር ሆኜ ላውድ አድርጌ ነው ተክላይን አገናኝቼ እያዳመጠ ነበረ። ኦኬ። ከዛ ጌታሁን ምንም አላለም? ያን ሰዓት ምንም አላለም። አዎ እንዴት ራሱ እርግጠኛ ነው ሆነ። በቃ ያው ያንኛውም ድርቅ ብሎ ስለሆነ ተክላይም ይሄንኛውም ተወዛግቧል በመኖርና ባለመኖሯ። አይሆን እንዴት እንደዚህ ሊል ይችላል ምናምን። ይሄንኛውስ ግራ ግብትን ያለው እንደው ይሄን ነገር ቪዲዮ አድርጉልኝ እባክህ እያለ ይመች ጋር ራሱ እሱ እየለመነው ነበረ ማለት ነው። ይመችን ጌታሁን። ኦኬ ቴንክ ዩ አቡ። ምክንያቱም ይኸውልሽ እኔ በፊትም አታች ሳረግ የነበረው ዋና መሰረቱ ጌታሁን ነው። ጌታሁን ማለት ደግሞ አቡ የሱ ወዳጅ ነው፣ ጓደኛ ነው። እቺ ልጅ የባልተቤቷ እቺ ልጅ የላካት ይሄ ሰውዬ ነው። ይሄ ሰውዬ አርድቶ ይህን ሁሉ ነገር ሲሆን ፎቶና ቪዲዮ አለማስላኩ ለምንድን ነው? ያለ መረጃስ እስካሁን ድረስ ለምን ቆየ?
እንግዲህ በሞተሽ በ3 ቀኗ ይህን ሁሉ ከሰማ የሚለው ነገር ስለሆነ ነው። እሺ አቡ አሁን እኔ ራሱ ያስኩት ፖይንት ሳሪ የመጀመሪያው ቀን ጥር 10 ባለቤት ሞታለች ተብሎ ተደውሎ ሲነገረው ለምን ቪዲዮና ፎቶ አልጠየቀም? ጠይቄው ያልጠየቁበት ምክንያት እነሱ አይተዋታል ብዬ ስላመንኩ ገጠር ልጅ ምናምን የሀገራችን ልጆች ናቸው አብረዋት ሄዱት። ስለዚህ በአይናቸው አይተዋል ብዬ ስላመንኩኝ አይተናል አላሉኝም ግን አይተዋል ብዬ ስላመንኩ ቪዲዮ አልጠየኩም። ከ3 ቀን በኋላ ጥር 10 ይሄንን ሰምቼ ጥር 13 የሆነ ልጅ ቁጥሬን አፈላልጎ በሰው መጥቶ ባለቤት እኮ አልሞተችም አለች ሲለኝ ተክላይ ጋር ደውዬ ኮንፈረንስ ለ3 ሆነን 25 ደቂቃ ተጨቃጭቀን አውርተን ተክላይ ልጁን ተቆጥቶት አንተ ችግር ልታመጣ ፈልገክ እንጂ እኔም እየልካለው የለችም ብዬ ካለው የለችም ብሎ 25 ደቂቃ ኮንፈረንስ ኮል አውርተው ተጨቃጭቀው ዘግተው ከዛ በኋላ ምን አደረክ ለሚለው ጥያቄ ደግሞ በውስጥ በሰው እየጠየቁ ነበር። ሜቢ እኔ አንቺ ኦር አንዳችን ብንሆን የሚዲያ ሰው ስለሆነ ቀጥታ ሚዲያ ላይ ወተን እናፈላልግ ነበረ። እስካሁን ውጤት መጥቶ ነበረ ስለው አይ እንደዛ አድርገን ቢሆንማ እስካሁን ድረስ ገለዋት ነበረ። እንደውም ሚዲያ ላለመውጣታችን ጠቅሟታል፣ እስካሁን በህይወት እንድትኖር አድርጓል ነው እሱ የመለሰልኝ። እና እኔ ዲቴል ነው ከሀስ ከፐን የጠየቁት እያንዳንዱን የጠየቁትን ጥያቄዎችም መልሶችም እንዳለ ጽፍ ያለሁኝ እኔ ጨርሻለሁ። አንድ ጥያቄ ከፈቀዳችሁልኝ አንድ ጥያቄ ልጨምር? የስ ፕሊዝ። እሺ በባለፈው ስንጠይቀው ይመች ስራ ምንድነው ስንለው ደላላ አይደለሁም የሆነ ዘመድን ልሸኝ ነው የሄድኩት ብሎ ነበረ። አሁን ደግሞ ስንሰማ ጌታሁን ደላላ ነው፣ አንዳንዴ የሰራን ሰው ያመጣን ይወስዳል፣ እሱም በይመች ስም በኩል ነው ምናምን ብሏልና ይዞት የሄደውን ይመች ሰው ቤተሰቡን የሚያቅሰው አለ ከተጓዦቹ መካከል ወይም ደግሞ ባለቤቷ ታውቃለህ ይመች የወሰደውን ሰው ሊልክ እና ሀኒን ያገኛቸው ሰዓት ይዞት የሄደውን የቤተሰብ አካል ታውቀዋለህ አንተ? ማይሄ ይመች ይዞት የሄደውን ሰው አብሮ ከነሃና ጋር የሚሄደውን ቤተሰብ ልልክ ነው ያለው። እኔ ሁለቱን ነው የማውቀው፣ ሁለቱን ነው ትሬላ ድረስ እንደ ጫናቸው አብረው እንደ ጭነው እንደሄዱ ነው። ያው በስልክ ስለሆነ እኔ ሰው ይኑር አይኑር አላውቅም። እኔ እዛ መኪናው ላይ ጠይቀው ነበር። አንተ ይመችን ጠይቀው ነበር ማንን ልትልክ ነው ሄድከው ምናምን ብለዋል? በጭራሽ እኔ አላልኩትም። ኦኬ ጨርሻለሁ ጥያቄን። ቴንክ ዩ ጋይስ። እስኪ ብርቶ ስላሳየው ስለታየብኝ ሪስትሪክሽን ሰጥቶኛል። ኮፒ ሊንክ አድርጉልኝ ፕሊስ። እሺ ሪስትሪክሽን እያለ ነው። እሺ እኔም ጨርሻለሁ። ወደ አሊ እንሂድ። ሌሎቻችሁ ጥያቄ ከሌላችሁ ለባለቤቷ ሳሪ ጨርሽ። ሰያ መብረቅ ጥያቄ እኔ የምጠይቀው ነፃ የወጣን አካል ነው። እነዚህ ልጆች ሁላቸውም ለህይወታቸው የሚያሰጋ ቦታ ነው ያሉት። የሚዋሩትም እውነት ነው ብዬ ስለማላምን አታ ባሏም የገጠልም ሁላቸውም የሚዋሩት ተጽፎላቸው ነው ለህይወታቸው የሚያሰጋ ቦታ ስለሆኑ እኔ እነሱን መልስ ምንም አልቀበለውም። ዝም በለው። እኔ ከጠየቅ ከፈቀድሽልኝ ሀቢባ የስ ፕሊዝ። አይደለም እሱ አሁን ሳያ ያለው ላይ ባልየው ለኔም በእርግጥ ደጋግሞ ነግሮኛል የምችለውን እያረኩ ነው ብሎ እና ያንን ነገር ለህዝቡ ግልጥ አድርገህና ምን መሆን እንዳለበት ብታብራራ ጥሩ ይመስለኛል። ገብቷል? አንተም ወደዛኛው ግሩፕ አስገብተን እንዳናይህና አብዛኛው ሰው ወደዛ እያስገባ ስለሆነ ማለት ነው። ካወራኸኝ አንፃር የሆነ እውነታ ነገር ስላገኘሁብህ ነው እንደዚህ ያልኩና የሚዲያ ሰውን ባትሆን እውነቱን ነገር ለህዝቡ በደንብ ግልጥ አድርገህ አሳይ። የምትፈራ ከሆነ ያለህበት ቦታ የሚያስፈራ ነው ያለሁት ከነሱ ጋርም ሆንክ ትክክለኛውን ነገር ግልጥ አድርገህ ብትነግረን ደስ ይለኛል። መጀመሪያ የተጣፈለት ነው ወይንም ፈርቶ ነው የሚለው ነገር ታለ ይጀመር። ማንንም አይፈራም። ሰማይ ወለ እዚህ ጋር የሚመጣ አካል ካለ ዝም ብለህ ያልተጣፈ ነገር አታውራ። አንተ ዝም ብለህ ረፍ። አንተኛው ለምን ታልቀደባለህ? አልገባኝም። አይ በጣም ያሳዝናል በእውነት። አሁን ይሄ ራሱ አባባሉ የተጻፈ ማለት እሱም ድራማ ነው ማለት ነው እየሰራ ያለው እንደዚህ ማከሆነ ሲዝም ቦል አንዴ አታስቡም። በእነሱ ልጅቱ ምንስ እንዳለ አይገባችሁ። የሚመስለኝ እኔ እንደተረዳሁት የምንችለውን ነገር እያደረግን ነው ያለው ባለቤቷ ለልጅቱ ህይወትም አደጋ ስለሆነ በእኛ በኩል የሚሆን ከሆነ ብለን
ነገሩን ስሙዝሊ ለመጨረስ እየሞከርን ይመስለኛል። እዚህ ላይ የሆነ ነገር ብንል ያለውን ነገር ብናወጣ ለልጅ አደጋ ነው። አንድ ጊዜ ለሃኒባል እኔ አንተን ጀጅ ለማድረግ ፈልጌ ሳይሆን ያው ትንሽ አጥጋቢ ንግግር ስላልሰማው ነው እንጂ አውቃለሁ። ያው ትንሽ በስጨት ስላልኩ ነው ማለት ንግግር ትንሽ ሶሻል ሚዲያም ላይ እንደማያወራ ሰው ሊሆን ይችላል። ግን ያው ለዛ ነው እንጂ ጀጅ እያደረግኩ አይደለም ወንድሜ። አይ አይደለም አቦፋን ነው። እኔ ሲጀመር ስለመፍራት ይሄ እዚህ ጋር ማውራት አይጠበቅብኝም። ስለሌላው አቅም ታለኝ ያደርጋለሁ። ይሄ ደግሞ የመጨረሻ አማራጭ ነው እንጂ ዝም ብሎ የሚወራ ነገር አይደለም። መጀመሪያ ደረጃ ማንም ስለፎከለ የሚያደርግ ሰው የለም። ዝም ስላለም ደግሞ የፈራ ሰው የለም። እና ደግሞ ተመጀመሪያው ያለውን ሁኔታውን አስረድተውሃል ከልባቸው ሁሉንም ነገር። ይሄን እያወቅህ እንዲህ ማለትህ ያሳዝናል። አቡ ተረጃቸው ለልጅቱ ከማሰብ አንጻርና ነገሩ ሳይጋጋል ምናልባት በድርድር በምናምን የሚሆን ከሆነ ለማለት ፈልገው እንደሆነ ነው እኔ እየገባኛለሁ። እኔ እኮ ከሱ ጋር ጥያቄ እንጨርሻለሁ። ከኔ ጋር አይደለም እኔ ክሊር ሁሉም ነገር መልሶልኛል፣ ጥርት ብሎልኛል። እኔ ምንም ጥያቄ የለኝም። እኔ ወደ ሰይድ ልሸጋገር፣ እናንተ ጥያቄ ካላችሁ ብዬ የመጨረሻው ጥያቄ እኔ በኩል ጨርሻለሁ። የሸዋው ነበረ። የሸዋው ጨረስክ ጥያቄ? ግን ሰያ ጥያቄ የለኝም ብሏል። የሸዋው ምን ነበር የጠየቀው? መለሰልካል። አይ ግልጽ አርገህ ንገር። ይሄን ነገር ሰያ ያለው ነገር ላይ ብዙ ሰው እንደዛ ነው የሚለኝ። እኔ በጣም ብዙ ሰው እናንተ ባልየው ወንድሟ እያሉ እናንተ ምን አገባችሁ? እናንተ ባዳዎቹ ሞር ላይክ ሰያ ባዳው ሞር እየለፋ ነው ከባለቤቷ ይልቅ ያን ነገር ደግሞ ባልየውም ቤተሰቡም ወንድሟም ይሄ ሶሻል ሚዲያ ሰው አይደሉም። ካየሁት አንጻር ለኔ እንደ ካለባቸው ችግር ጠጋ ብዬ ስሰማቸው የሸዋው እኔ ይሄንን ቃል የሶሻል ሚዲያ ሰው አይደለም የሚባለው ነገር አለ። አንድ ጊዜ ማለት ነው የሶሻል ሚዲያ ሰው ባትሆንም 1 ሰከንድ ሌሚቴል ዩ አንድ ሰው የሶሻል ሚዲያ ሰው ባይሆንም ለምሳሌ እኔ የሶሻል ሚዲያ ሰው ባልሆን ኖሮ ራሱ የሆነ ችግር ገጥሞኝ ወይ ልጄ ታሞብኝ እርዳታ ፈልጌ ልጄን ለማሳከሚያ እየደበረኝም ቢሆን ሶሻል ሚዲያ ላይ እወጣለሁ። ለምን ለምኜ ልጄን ለማዳን አሳክሜ ለማዳን አይደለ? እርዳታ ስንፈልግ ማናችንም ሳንወድ በግድ ካሜራ ፊት ልንወጣ እንችላለን። የማይወጡ ሰዎች አቡ ምን መሰለሽ፣ እኔ ለሃኒ ወንድም የሚሆን ባል ስከላከልላቸው ነበር። እኔ ቤት ገብቶ ማንም ሰው እንዳይናገራቸው። ያ ደግሞ አባታቸው በነገሩኝ መልኩ አንድ ሰው እነዚህ ልጆች አደራ ተጽዕኖ እንዳታደርሱባቸው በቄስ አስገዝቻቸዋለሁ ስላሉ በከፍተኛ ደረጃ ስከላከልላቸው ነበር፣ ማንም ሰው እንዳይነካቸው። ግን ከመጣ አይቀር እንደው ትንሽ እንዱ ካልተናገረ ብዬ ነው እንጂ አውቃለሁ በእምነታቸው ያለው። ቆይ አሁን አቡፋን ነው አሁን እዚህ ጋር አሁን ትርፍ ነገር ተናግሬ ሰራሁ ማለት ነው። ዋላ ቆይ ምንድነው አሁን ይሄ ጋር ትርፉ ምንድነው? ማረግ ታለብኝ የራሴን በማረገው ነው የማረገው። ይሄ ጋር ቆይ አሁን ምንድነው ጥቅሙ ንገረኝ። ሲያሁን እንዲህ አረጋለሁ እንዲህ ነው ብል ፋይዳው ምንድነው? አይደለም እኔ እኮ ሰው ላይ ዛት ሰው እንዲህ አረጋለሁ በል እኮ አይደለም። ከንግግሩ አንድ ሰው የሚያጠግብ ንግግር ሲጀመር ወደ እኔ ብታምንም ባታምንም ይሄ ቲክቶክ ራሱ ማለት ነው አሁን ነው ገራን ራሱ አፕሊኬሽኑ የለኝም እኮ የምኖረውም ገጠር ነው። ማንም ሰው ደግሞ ይሄን ያውቃል በቅርብ ያለ ሰው። ንግግሩም ብቃቱም የለኝም። ባይዘዌ በሰው አካውንት ነው የመጣው። አካውንቱን አይታችሁ ውሸታም እንዳትሉት፣ ብዙ ፎሎ ስላለው አይታችሁ በሰው አካውንት ነው የመጣው። የራሱ የሆነ ቲክቶክ አካውንት የለውም። ይሄ የገባበት አካውንት በሰው ተውሶ ነው ከሰው ሀቡ ይኸውልሽ፣ እኛ ማለት ባለቤቷን እና ወንድሟን ጓደኞቿን ራሱ አንዳንድ በሚሰጡ አስተያየቶች እኛ ራሱ ጄጅ ስናረግ ነበረ፣ እኔን ጨምሮ ማለት ነው። አሁን ግን እኔ እንደተረዳሁት ዝም ብዬ አሁን እንደተረዳሁት የሚኪ አስተሳሰብ ነው አስተሳሰብ የገባሽ። አንዳንድ ጊዜ ሀዘንሽ እንዲህ ነው ሀቡ፣ መናገር ማውራት ወይም ደግሞ እንትን ማለት ሳትቺ ተረድተሽኛል። እኔ አሁን እዚህ ጋር የተረዳሁት ይሄ የኔ አረዳድ ነው። አይዶን ነው አሁን ሳየው ነው እንጂ ባለፈው በጣም ጄሽ ሳረግ ነበር። ግን ካለበት ሁኔታ አንጻር ሀዘኑንም ጨምሮ ወንድነቱንም ጨምሮ በቃ ያ ነገር መሰለኝ። ይሄ የኔ አስተያየት ነው። እሺ አቡ ይቅርታ። እናመሰግናለን። ከባለቤቷ ጋር ጥያቄውን ጨርሰናል። ወደ አሊ እንሂድ። ወደ አሊ ኢትዮጵያም ስለሆነ እንቅልፉ እንዳይመጣ ይሄን የተኝቶም እንዳይሆን አሊ ይሰማል።
አሊ ይሰማል። እሺ ወንድሜ ያንተ ጥያቄው አክቹዋሊ ከመጀመሪያው ጀምሮ እንድታስረዳን ነው። ባጭሩ ስንት ሆናችሁ ከጅዳ ተነሳችሁ? ሳቢያ ድረስ ስንት ነበራችሁ? ከዛ በኋላ ማሳይክ ፎቶ አለ። ያንን ሰው ታውቀዋለህ አታውቀውም? ትመልስልኛለህ። እንደዛ ነው ባጭሩ። ከሀስከፈ መንገዳችሁን አስረዳን ፕሊስ፣ ቀልጠፍ ባለ ሁኔታ። ቴንክ ዩ። እሺ ከጅዳ እኔ ያው የሚመች መኪና ላይ ነው ያገኘኋችሁ። እኔ በመጀመሪያ የሚመች መኪና ላይ ወጥቼ ማለት ነው። ማንን አገኘ? ነገስም የገጠር ልጅን ሀናን። አልይ ቪዲዮ ቢያበራ አሪፍ ነው። ዛሬው ድምፅ ደግሞ ቀየር አለብኝ። ይቅርታ ብለህ ቱሪን አፋህን አትንፋያ። አልተቀየረም። ዝም ብለህ አዳም። አሊ እኔ ትመችኛለሽ። አሊ ይቅርታ። በትልቁ ቱሪን አፋህን ታያ ቀደም ማለት ነው ኔትወርክ ነቅሎት ደወለና ቀጥታ ከኢትዮጵያ በቀጥታ ወደ ካታር ስልክ ደውሎ ማትፈልጉኝ ከሆነ አልመጣም፣ እሺ ለምንድን ነው የምታስወጡኝ ምናምን ብሎ እኔ ይመቸኛል ቢሰድበኝም። አሊ እውነተኛ ሰው ነው። እውነተኝነቱን ስላየሁት ነው። በጣም ወላሂ እንዴ ያረኛ አልነቀልክም። እሱም ጥሩ ነው። በቪዲዮ ቢገባ ጥሩ ነው። ያን እያንኳተትኩ ነው በመቀመጫ የወረድኩት ያለው ልጅ ነው አይደል? አዎ ኦኬ ቴንክ ዩ ወንድሜ ስለመጣ በእውነት እውነት ነገር ተናገረ። እሺ አሊ የይመች መኪና ላይ ነገሰን የገጠር ልጅንና ማንን አገኘክ? ሀናን